አፓርትመንት ለመግዛት ሀሳብ ያላችሁ ሰዎች ካላቸው ይህን ቪዲዮ ሼር አድርጉላቸው። አይታወቅም፣ ምናልባት ቤተዘመድ ውጭ ያለ ሰው ይህ ቪዲዮ ካልደረሳቸው ሼር አድርጉላቸው፣ ይጠቀሙ። አካባቢ ቆንጆ እንዳያመልጣቸው፣ ይህ አካባቢ እንዳያመልጣቸው። አዲስ አፓርትመንት የምንገነባበት ኤሪያ ነው የምነግራችሁ። አዲስ አፓርትመንት የምንገነባበት ኤሪያ እጅግ በጣም ተፈላጊ የሆነ አካባቢ ነው። ለአፓርትመንት ለመኖር እጅግ በጣም ተፈላጊ የሆነ አካባቢ ነው። ለምሳሌ ከ2 እስከ 3 ኪሎ ሜትር ያልበለጠ ርቀት ላይ የሚገኙ ፓርኮች ይገኛሉ። ላይክ ለምሳሌ እንደ አንድነት ፓርክ፣ ወዳጅነት ፓርክ የሚገኝበት አካባቢ ነው። ፕላስ ደግሞ ሳይንስና ሙዚየም እዛው አጠገብ የሚገኝበት ፓርክ ነው። የምታውቁት ከሆነ ሰሞኑን የሚመረቀው ያልተመረቀ ገና ወደ ማለቅ ደረጃ ላይ የደረሰ የልጆች ዓለምም ከጎኑ ማለት ነው። ስለዚህ ልጆቻችንን የምናጫውትበት እጅግ በጣም ውብ የሆነ ፓርክ ነው የሚመረቀው ማለት ነው። የልጆች ዓለም ነው። ሌላው ደግሞ የስፖርት ማዘውተሪያ ወደታች ዝቅ ብሎ የስፖርት ማዘውተሪያ ሰሞኑን የተመረቀው የስፖርት ፓርክ የሚገኝበት አካባቢ ነው። ስለዚህ በፓርኮች የተከበበ ሳይት ነው ማለት ነው። በላይኛው በኩል ደግሞ ቤተ መጽሐፍቶች የሚገኙበት ላይክ ቤተ መንግስትም የሚገኝበት አካባቢ ነው። እዚህ አካባቢ ላይ በካሬ እየሸጥን የምንገኘው በ74846 ብር ነው። ደግሞ ያለው በ74846 ብር ብቻ ነው እየሸጥን የምንገኘው ማለት ነው። ይህ ለተወሰኑ ቤቶች የወጡ የቅናሽ ፓኬጆቻችን ናቸው። ስለዚህ በዚህ ብር መግዛት ትችላላችሁ ማለት ነው። ለምሳሌ ባለ አንድ መኝታ በ4 ሚሊዮን 100 ሺህ ብር ጀምሮ ማግኘት ትችላላችሁ። ባለ ሁለት መኝታ ከ5 ሚሊዮን 900 ሺህ ብር ማግኘት ትችላላችሁ። ባለ 3 መኝታ ከ7 ሚሊዮን 100 ሺህ ብር ጀምሮ ማግኘት ትችላላችሁ። ባለ 4 መኝታ ደግሞ ከ11 ሚሊዮን 900 ሺህ ብር ማግኘት ትችላላችሁ ማለት ነው። ስለዚህ ለአጭር ጊዜ የወጣ ቅናሽ ነው፣ ያመልጣችሁ። ምናልባት ቤት አፓርትመንት ሊገዛ ያለ ዘመድም ካላችሁ ወዳጅ ዘመድ ይሄን ቪዲዮ ሼር አድርጉላቸው፣ ይዩት ሳይቱን። ምናልባት ከወደዱት መተው በእርግጠኝነት ይወዱታል፣ መተው ይገዙታል ብዬ ተስፋ አደርጋለሁ። እንዳያመልጣችሁ። ለኢንቨስትመንትም አመቺ ቦታ ስለሆነ ኢንቨስት ለማድረግ የወሰናችሁ ወይም ኢንቨስትመንት ላይ ያላችሁ ባለሀብቶች መታችሁ ግዙ። ስልኬ ባዮ ላይ ያለ ከስር ማስቀምጥላችኋለሁ። አመሰግናለሁ።